ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰንበት ረፋድ የማዕደ ዜና ዝግጅት ጋር እኔ ደረጃ ሀብተወልድ ነኝ። ተመልካቾቻችን አድማጮቻችን በቅድሚያም ሰበር መረጃ አለን። በባህር ዳር ዘንዘልማ አካባቢ በተፈጸመ የደፈጣ ጥቃት የምዕራብ እዝ ከፍተኛ አመራር የሆኑት ኮሎኔል ተስፋዬ መገደላቸውና አንድ ሌላ ከፍተኛ ወታደራዊ ባለስልጣን ከነአጃቢዎቻቸው መቁሰላቸው ተነገረ። ወታደራዊ ምንጮች የዓይን እማኞችና የሐኪም ቤት ምንጮች እንዳረጋገጡት በባህር ዳር ዙሪያ ወረዳ ጣና ሮቢት ቀበሌ ላይ ከ2 ዓመት በፊት ተቋርጦ የነበረውን የመከላከያ ሰራዊት የባህር ኃይል ቢሮ ግንባታ እንደገና እንዲያስጀምሩ የተሰጣቸውን ኃላፊነት ለማስፈጸም ሲንቀሳቀሱ የነበሩት የምዕራብ እዙ ከፍተኛ አመራር ኮሎኔል ተስፋዬ ግንቦት 9 ቀን 2017 ዓ.ም ከቀኑ 7 ሰዓት ላይ በወታደራዊ ፓትሮል ከዘንዘልማ ወደ ጣና ሮቢት ሲጓዙ በተፈጸመባቸው የደፈጣ ጥቃት ሕይወታቸውን አጥተዋል። ከኮሎኔል ተስፋዬ ጋር አብረው ሲጓዙ የነበሩት የባህር ኃይል ቢሮ ግንባታ ስራ አስኪያጁ አቶ መሰረትና የሁለቱም ባለስልጣናት ቀይ ቦኔት ለባሽ አጃቢዎቻቸው ከባድ የመቁሰል አደጋ ደርሶባቸው ወደ ሕክምና ተቋም ተወስደው እየታከሙ መሆናቸውን የሐኪም ቤት ምንጮች ጠቁመዋል። ባለስልጣናቱ እንቅስቃሴ በሚያደርጉበት ጊዜ በዲሽቃና በከባድ መሳሪያ ጭምር ታጅበው የነበረ ቢሆንም ከነአጃቢዎቻቸው ከድንገተኛ ጥቃቱ ሊተርፉ አልቻሉም ሲሉ የዓይን እማኞች አረጋግጠዋል። በመከላከያ ባለስልጣናቱ ላይ የተፈጸመው ለዚህ ጥቃት በአማራ ፋኖ ብሔራዊ ኃይል የባህር ዳር ብርጌድ ኃላፊነቱን ወስደዋል። ጥቃቱን ተከትሎ የብርጌዱ የህዝብ ግንኙነት መምሪያ ባወጣው መግለጫ የብርጌዳችን ኃይሎች የመከላከያ አዛዦቹና በህዝባችን ላይ ጥቃት ሲያስፈጽሙ የቆዩት እነ ኮሎኔል ተስፋዬ ሲያደርጉት የነበረውን እንቅስቃሴ በቅርበት በመከታተል እርምጃ ወስደዋል ብለዋል። ጉዳዩን አስመልክቶ ከመከላከያ በኩል የተሰጠ መግለጫ የለም። የባህር ዳር ከተማ አስተዳደርን አስተያየት ለማካተት የተደረገው ሙከራም ኃላፊዎቹ ስልካቸውን ስለማያነሱ ሊሳካ አልቻለም። የጤና ባለሙያዎች ከመብት ጥያቄ ጋር በተያያዘ የጀመሩት ከፊል የሥራ ማቆም አድማ 6ኛ ቀኑን ባስቆጠረበት በዛሬው ዕለት ባወጡት መግለጫ ከነገ ሰኞ ጀምሮ በሁሉም ተቋማት ወደ ፉል ስትራይክ ማለትም ወደ ሙሉ አድማ እንደሚሸጋገር አስታወቁ። እዚህ ውሳኔ ላይ የደረሱትም ለ30 ቀናት በስራ ላይ እያሉ ከዛም ለ7 ቀናት በከፊል ስራ በማቆም ላቀረቡት የመብት ጥያቄ ከመንግስት በኩል እየተሰጠ ያለው የጉልበትና የኃይል ምላሽ ፈጽሞ ያልጠበቁትና ሕግን የጣሰ በመሆኑ ምክንያት እንደሆነ ገልጸዋል። ባለፉት ጥቂት ቀናት ከመብት ጥያቄ ጋር በተያያዘ ከ80 በላይ ሐኪሞች መታሰራቸውንና በከፊሎቹ ላይ የሽብርተኝነት ክስ ጭምር መመስረቱን የገለጹት የንቅናቄው አስተባባሪዎች ወደ ሙሉ አድማ የምንሸጋገረው ከመብት ጥያቄያችን ባለፈ የሐሰት ታርጋ እየተለጠፈባቸው ወደ እስር ለተጋዙት የሙያ ጓደኞቻችን አጋርነታችንንም ጭምር ለመግለጽ ነው ብለዋል። የአዲስ አበባ ፖሊስ ከጥቁር አንበሳ ሆስፒታል ባሰራቸውና ትናንት ፍርድ ቤት ባቀረባቸው ሐኪሞች ላይ የሽብርተኝነት ክስ ማቅረቡ የሚታወቅ ሲሆን የ12 ቀናት የምርመራ ጊዜ እንዲሰጠው ላቀረበው ጥያቄም ፍርድ ቤቱ መፍቀዱ ይታወቃል። በዛሬው ዕለትም ጳውሎስ ሆስፒታልንና ጥቁር አንበሳ ሆስፒታልን ጨምሮ ከተለያዩ የጤና ተቋማት ሐኪሞችን ማሰሩ እንደቀጠለ መረጃዎች እየወጡ ነው። ባለፈው ሳምንት ሐኪሞች ከፊል የሥራ ማቆም አድማ በማድረጋቸው በአብዛኞቹ የአገሪቱ ክፍሎች በሚገኙ የሕክምና ተቋማት ዘንድ እጅግ ሰፊ ክፍተት መፈጠሩና ማህበረሰቡ ለጉዳት መዳረጉ ሲነገር ቢቆይም መንግስት ችግሩን በተገቢው መንገድ ከመመለስ ይልቅ ወደ ኃይል እርምጃ መግባቱ አድማውን በማጠናከር በህዝብ ላይ የሚያስከትለውን አደጋ የከፋ ያደርገዋል ሲሉ ብዙዎች እያስጠነቀቁ ነው። ለጉንፋንና ለሆድ ቁርጠት ባንኮክና ዱባይ ሄደው የሚታከሙ ባለስልጣናት ለህዝቡ ሊያስቡለት አልቻሉም ያሉ አንድ የተቃዋሚ ፓርቲ አመራር ከነገ ሰኞ ጀምሮ ይደረጋል የተባለው ፉል ስትራይክ እጅግ እንዳሳሰባቸው ተናግረዋል። ይህ በእንዲህ እንዳለ ወደ 30 የሚጠጉ ሐኪሞችን በማሳሰር ግንባር ቀደም የሆነውና የተቀሩትም ግቢውን ለቀው እንዲወጡ ያደረገው የጎንደር ዩኒቨርሲቲ ሆስፒታል ቀደም ሲል ሐኪሞቹን በመሰብሰብ ወደ ስራችሁ ተመለሱና መብታችሁን እየሰራችሁ ጠይቁ አለበለዚያ ችግር ይፈጠርባችኋል በማለት ዛቻ ሰንዝሮ እንደነበር ተሰምቷል። ከአስተዳደሮቹ ጋር በነበረው ስብሰባ ላይ ታዳሚ የነበረና በትናንትናው ዕለት ከግቢው የተባረረ አንድ ሐኪም እንደገለጸው አስተዳደሮቹ በስብሰባው ላይ ለሐኪሞቹ 3 አማራጮችን አቅርበው እንደነበር አውስቷል። የመጀመሪያው አማራጭ ወደ ስራ ቦታችሁ ተመልሳችሁ ስራችሁን ቀጥሉና ጎን ለጎን ተወካይ አቋቁማችሁ ጥያቄያችሁን ጠይቁ። ምክንያቱም በፎርማል መንገድ አልጠየቃችሁም፣ በሶሻል ሚዲያ ውስጥ የሆነ እንቅስቃሴ ነው የነበረው፣ ጥያቄያችሁ ምን እንደሆነ መንግስት ራሱ አያውቀውም የሚል ሲሆን፣ ሁለተኛው አማራጭ ደግሞ ወደ ስራ ገበታችሁ ካልተመለሳችሁ ላይሰንሳችሁ ይታገዳል የሚል ማስፈራሪያ እንደሆነ ጠቁሟል። በሶስተኛ ደረጃ የተቀመጠው ማስፈራሪያ ደግሞ እጅግ አስገራሚ ነው ይላል ሐኪሙ። በሶስተኛ አማራጭነት የነገሩንም ይህም ሆኖ በአቋማችሁ ከጸናችሁ አሸባሪ በሚል ተፈርጃችሁ ከያላችሁበት ጉድጓድ እንዳይጥ ትለቀማላችሁ፣ ያኔ የቀን ስራም ሰርታችሁ መብላት አትችሉም የሚል ማስፈራሪያ ነው ብለዋል። አክሎም ይህን ሁሉ ካሉም በኋላ ከሶስቱ አንዱን ምረጡ አሉ።
ሁላችንም በአንድ ቃል መብትን መጠየቅ አሸባሪ የሚያስብል ከሆነ አሸባሪ እንባል ዘንድ መርጠናል አልናቸው። ግማሾቻችንን አሳሰሩን፣ ግማሾቻችንን ከቅጥር ግቢው አስወጡን። አሁን ደግሞ አፍሰው አሸባሪ ብለው ከፈረጁንና ካሳሰሩን በኋላ እነገዴ ወደ ስራ ገብተዋል እናንተም ግቡ በሚል ሌላ የውሸት መከፋፈያ ዘዴ የጤና ባለሙያውን ለመከፋፈል ሙከራ እያደረጉ ቢሆንም ባለሙያው ግን እነሱ ባሰቡት ልክ ሊሆንላቸው አልቻለም ብለዋል። ይህን ሙከራ በሌሎች አካባቢዎችም ሊሞክሩት ይችላሉ ያለው ሐኪሙ ሙያተኛው መብቱን ሊያስከብር የሚችለው እንደ አንድ ልብ ሐሳቢና እንደ አንድ ቃል ተናጋሪ ሆኖ በአቋሙ ሲጸና ብቻ በመሆኑ ሁሉም በያለበት ጸንቶ ሊቆም ይገባል ሲል መልእክቱን አስተላልፈዋል። ኤርትራ ለጦርነት እየተዘጋጀች ነው በማለት የአሜሪካ የሕግ መወሰኛ ምክር ቤት ቋሚ ኮሚቴ የሰጠውን ገለጻ አስመራ ስህተት ስትል አጣጣለችው። ኤርትራ ሰራዊቷን ክተት እንዳላወጀችና በኢትዮጵያ ላይ የወታደራዊ ትንኮሳ ድርጊቶችን እንዳልፈጸመች በመግለጽ አሜሪካ በሚገኘው ኤምባሲዋ በኩል ባወጣችው መግለጫ አስተባብላለች። ይልቁንም በቀጠናው ውጥረት ያሰፈነው ኢትዮጵያ በዲፕሎማሲ ወይም በወታደራዊ ኃይል ወደ ማግኘት አለብኝ በማለት የከፈተችው ዘመቻ ነው በማለት ኤርትራ ከሳለች። ኤርትራ ይህን ያለችው የአሜሪካ የሕግ መወሰኛ ምክር ቤት ቋሚ ኮሚቴ ሰሞኑን በአፍሪካ ቀንድ ወቅታዊ ሁኔታ ዙሪያ ላካሄደው የሰሚ መድረክ በሰጠችው ምላሽ ነው። ቋሚ ኮሚቴው በኤርትራ ላይ ያልተረጋገጡ ውንጀላዎችን አቅርቧል በማለት የከሰሰው የኤርትራ መግለጫ ለቋሚ ኮሚቴው አስረጅ ሆነው የቀረቡ ባለሙያዎች ለውጥረቱ ምንጭ የኤርትራ ወታደሮች የትግራይ ግዛቶችን ተቆጣጥረው መቀጠላቸው ነው ማለታቸውንም አጣጥሎታል። ሴናተር ክሪስ ቫን ሆለን በመድረኩ ላይ በኢትዮጵያና በኤርትራ መካከል ያለው ውጥረት ሊፈነዳ ተቃርቧል በማለት መናገራቸው በመግለጫው ተመልክቷል። በጋሞ ዞን በግዳጅ ላይ ላሉ የጸጥታ መዋቅር አባላት ስንቅ ይዘው እየሄዱ በነበሩ የአርባ ምንጭ ዙሪያ ወረዳ ፖሊስ አባላትና የደቡብ ኢትዮጵያ አድማ ብተና ፖሊስ አባላት ላይ የተፈጸመውን ጥቃት ተከትሎ በአካባቢው እየተወሰደ ባለው የኃይል እርምጃ 3 ንጹሃን ዜጎች መገደላቸውንና አሁንም እርምጃው መቀጠሉን አንድ የፓርላማ አባል ተናገሩ። በህዝብ ተወካዮች ምክር ቤት የዘይሴ ብሔረሰብ ተወካይ የሆኑት አቶ አብርሃም አሞሼ እየተወሰደ ባለው የጸጥታ አካላት እርምጃ የአካባቢው አርሶ አደሮች ስጋት ውስጥ መሆናቸውን ተናግረዋል። ጥቃቱ የተፈጸመው ባልታወቁ ሰዎችና በጋሞና ጋርዱላ ዞን አዋሳኝ በሆኑት አይባዴና ጋርዴ ተብለው በሚጠሩ አካባቢዎች ሆኖ እያለ በ40 ኪሎ ሜትር ርቀት በሚገኙ የዘይሴ ደንብሌና ኤልጎ ቀበሌያት ጭምር አግባብነት የሌለው የኃይል እርምጃ እየተወሰደ በንጹሃን ላይ ከፍተኛ ጉዳት እየደረሰ ነው ብለዋል የፓርላማ አባሉ። ለአብነትም የጸጥታ ኃይሎች በዘይሴ ኤልጎ በሙሉ ወንጌል ቤተክርስቲያን የአምልኮ ስርዓት ላይ የነበሩ ምዕመናንን መደብደባቸውንና የተወሰኑትን አፍሰው ማሰራቸውን የፓርላማ አባሉ ገልጸዋል። በአካባቢው በተደጋጋሚ የዘይሴን ብሔረሰብ ማዕከል ያደረገ ጥቃት በመንግስት ጸጥታ አካላት ይፈጸማል ያሉት የህዝብ ተወካዮች ምክር ቤት አባሉ አቶ አብርሃም አቦሼ ለዚህ ሁሉ ምክንያቱ ደግሞ ብሔረሰቡ ራሱን በራስ እንዲያስተዳድር በህገ መንግስቱ መሰረት በመጠየቁ ምክንያት ነው ብለዋል። አሁንም የአካባቢው ህብረተሰብ በከፍተኛ ስጋት ውስጥ ያሉት የተወካዮች ምክር ቤት አባሉ አቶ አብርሃም ሰበብ እየፈለጉ በጭቆና ውስጥ ያሉ አርሶ አደሮችን ማሰቃየቱ ሊቆም ይገባል ሲሉ በአጽንኦት አሳስበዋል። ከጥቂት ቀናት በፊት በጋሞና በጋርዱላ ዞን ፓትሮል ሲያደርጉ የነበሩ የአርባ ምንጭ ዙሪያ ወረዳ ፖሊሶችና የደቡብ ኢትዮጵያ አድማ ብተና አባላት ካልታወቁ ኃይሎች በተፈጸመባቸው ጥቃት መሞታቸውና መቁሰላቸው ይታወቃል። እስካሁን ለጥቃቱ ኃላፊነቱን የወሰደ አካል ባይኖርም የአካባቢው ባለስልጣናት ጥቃቱን ያደረሱት መንግስትን ለመጣል የሚፈልጉ ታጣቂዎች ናቸው ማለታቸው ይታወሳል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ስልጣን እንዲለቁ ተጠየቁ። 103 የሶማሊያ ፓርላማ አባላት ፕሬዝዳንት ሐሰን ሼህ መሐመድ ስልጣናቸውን እንዲለቁ ጠይቀዋል። የፓርላማ አባላቱ ፕሬዝዳንት ሐሰን ሼህ መሐመድ ህገ መንግስቱን በመጣሳቸው ስልጣንን አላግባብ በመጠቀማቸውና ሀገሪቱን በአግባቡ መምራት ባለመቻላቸው በሚሉ ምክንያቶች ስልጣናቸውን በፈቃዳቸው እንዲለቁ መጠየቃቸውን ሂራን ኒውስ ነው የዘገበው።